በእውነት ምእመናን ስለመቤታችን ዝም ብለን ስንማር ብንውል ብናድር ይበቃል አይበቃም? ለሚወዷት ሰዎች ዝም ብለው አሁን ደስ ብሎን የምንሰማው ለምን መሰላችሁ? እመቤታችን ህልማችን ስለሆነች ነው። ናቡከደነጾር ህልም አለመ ካስታወሳችሁ በመጽሐፍ ቅዱስ። ከዛ ህልሙን ረሳው። አሁን ጠንቋዮቹን ሰበሰበና ህልሜን ካልወለዳችኋል ተርጉሙልኝ ቢሆን ቀላል ነው አይደል? ንጉሥ ወይ ሲሳይ ነው በረከት ነው ብለው ይገላገላሉ። እሱ ግን ፍቺውን ሳይሆን የፈለገው ምኑን ነው? ህልሜን አምጡ አለ። ቢሉት ቢሰሩት አዋቃታቸው። እንዴት ታዲያ እኔ እናንተን ሰብስቤ የምቀልበው አርጃል በላችሁ ለዚህ ቀን ካልሆናችሁኛል። ሊገላቸው ሲወስን ዳንኤል መጣና ፈታለት። ልክ ዳንኤል መጥቶ አሁን እነሱ የውሸት ህልም ሲነግሩት አይ እሱ አይደለም ይላል። እንዲህ ነው ያየው ሲሉት አይ እሱ አይደለም ይላል። ህልሙን ያውቀዋል አያውቀውም? ግን መናገር ይችላል። እንዴት እንደሆነ ጠፍቶታል፣ ግን የሆነ ነገር እንደሆነ ያውቃል። ሲነገረው ግን አዎ ይሄንን ያየሁት አለ። አሁን እንዲያፋችንን ከፍተን ደስ ብሎን የምንሰማው የረሳናት ህልማችን ድንግል ማርያም ስለሆነች ነው። መመና ልባችን ውስጥ አለች።